ጋይስ የሆነ ዩቲዩብ ገዝቼላችሁ ማለት ነው። እና እንደዚህ ስትነኩት ትክክል አይደለም ማለት ያው ሳይዙ ማለት ነው። አልከፈትኩትም። ያው ሳይዙ እንደዚህ ነው። እና ከነዚህ ሁሉ ማለት ነበር የገዛሁት ከዛ ያው ይሄም አልተከፈተም። ይሄ ደግሞ ማለት ነው ጭራሽ ያለው ክቡ ነገር ራሱ ማለት ነው። ከዛ አይሄው እዚህ ጋር ከዛ ቆይ እስቲ ጉዱን ሊያው ብዬ ማለት ነው። እስቲ እንክፈተው። ይሄ ይውላችሁ አያችሁት? ይሁት እቺ ናት። የዚህኛውን ሳይዝ ላሳያችሁ። ይሁት እቺ ናት። እሺ እንክፈተው። አልከፈትኩትም። ያ እንደተያያዘ ነው ራሱ። ሌላም አለኝ እዚህ ጋር ምን አይነት ሂሊፖፕ ቢሆን ነው እንደዚህ? እዩት ምንድነው ይሄ? እግዚአብሔር ወይኔ ሰው በጣም ነው የሚጫወተው። እዩት ምንድነው ማለት ኢቭን ራሱ እንደዚህ አይገጥምም። ሪንጉ ደግሞ የለውም። እሺ ይሄንን እናስወግደው። ከዛ ደግሞ ቆይ ይሄም አልተከፈተም ማለት እኔ ሂሊፖፕ ራሱ ቅርጹንም ማውቀው እንደዚህ አይደለም። ይሆን አለ አይደል? ከላይ የሆነ ቅርጽ አለው። እስቲ ደግሞ እንደደና ሂሊፖፕ እሽጉ ራሱ ጠንካራ ያለ ነው። እናንተዬ እዩት። ምንድነው ይሄ? እግዚአብሔር ቅርጽ ራሱ ከሌለው ከላይ የሆኑ እንትን ፓክስ ይደረግ ያለው ቅርጽ የለም መኖር ነበረበት እኮ ግን የለውም ማለት ነው እንዴ! የሂሊፖፕ ሰከንዳንድ በእውነት የሂሊፖፕ ሰልባሽ። እስቲ ሄስ እናንተ ጋር እንኳን ማለት ነው 3 ከፈትኩ ማለት ነው። እግዚአብሔር አንዳንዴ ግን መተሳሰብ ቢኖር ጥሩ ነው በእውነት ተመሳሳይ። አሁን ይሄንን 10 ብር ነው ከሱቅ የገዛሁት። 10 ብር ደግሞ ከሌላ ሱቅ ደግሞ ማለት ነው የሆነ ገዝቻለሁ እና በጣም ነው የሚያምረው። በቃ አሪፍ ነው። አሚን አጠቃለሉ አሪፍ ነው ምናምን እንደዚህ ዲኮር ምናምን አልበዛበትም። ግን ነገርየው በጣም በቃ ሂሊፖፕ ብላችሁ የምትሉት ነገር ነው። ከዛ ድንቄም ሎሊፖፕ ሉክ ወይኔ ጉድ ይሁት ግማሽ። ይሄ ደግሞ ይሄ ግማሽ አልሞስ ማለት ነው ያለውም ስሙዝ ነው በእውነት ተመጦ ነው እንዲያሸጉት። ኧረ በስመ አብ! እንዴት ነው ይሄንን አሁን ለልጅ የምትሰጡት? እስቲ እግዚአብሔር ተመልከቱ። ኧረ በስመ አብ!